ፈረንጅ ሲራገጥ ለማየት እየሄድክ እናም ደግሞ ከተሸነፈ ጀርባህን ሰጥተኸኝ ታድራለህ። ካሸነፈ ደግሞ ሌሊቱን ሙሉ እንቅልፍን ታሳጣኛለህ። ወይ ያንተ ነገር እኮ መያዣ እኮ ነው ያጣሁበት። ባህላችን አይደለም እያልከኝ አይደል? በቃ ይሄን ባህላችን አይደለም። ስሚ ሚስትዮ፣ ኳስ እኮ ዓለም አቀፋዊ ነው። ትዳር ደግሞ ዓለም ነው። የማንም ፈረንጅ ሲራገጥ እዛ ከምታሽቃብጥ ቤት ውስጥ ቁጭ ያለችውን ሚስት እሽሩሩ ብትላት ይሻል ነበር። ንግስቴ ነይ ነይ፣ ጨርሻለሁ። ደርሰን እንምጣ። ጨርሺ። አንቺ እስከምጨርሺ ሰርገኛም ገብቶ ይወጣል። እየጨረስኩኝ ነው ማሪ። አንተ ብቻ ጨራርስ። መጣው በይ እንሂድ። የቀረኝ የለም። እኔ ሲያቃተኝ ያንቺን ጸባይና የዚች ካራባት ነገር ነው። ማታውቀው ካራባት አዲስ ሆነብህ አይደል? ፋራ መከራ አሉ። ትዳር ነው መከራ ሴትዮ። ምንድነው ብቻ ነው የምታጉረመርመው? ካንቺስ በዚሁ ካለፈልኝ ነው። ደግሞ በጣም ቆንጆ አትሁን እሺ። አንተ እኮ ይቅር ሱፍ ለብሰህ ይቅርና ጆኒያ ብትለብስም ታማልላለህ። ወይ ጉድ! ማባበል መሆኑ ነው። አንዴ ታሞግሽኛለሽ፣ አንዴ ታዋርጭኛለሽ። በጨርስ እንሂድ። ያው የኔ ፍቅር ጨርሻለሁ፣ እንሂድ በቃ። አንቺ ግን እስካሁን የሁሉ ሳትፈጭሽ እስካሁን ሳትለብሺ ሂጂ። በይ ቀይሪና ነይ። ሂጂ ቀይሪ፣ ለብሰሽ ነይ። እንዴ እያየኸው አይደል እንዴ? ለብሻለሁ እኮ። አረ በይ ሂጂና ቀይሪ። እንዴ ለብሻለሁ እኮ፣ ይኸው ለብሼ ጨርሻለሁ። በይ ሂጂ፣ ሁሉንም አይቼልሻለሁ። ሌላ ነገር ሳታናግሪኝ በፊት ሂጂና ቀይረሽ ነይ። በይ ሂጂ። አንተ ሰውዬ ጤናማ አይደለህም እንዴ? ለብሻለሁ በቃ። ድሮውንስ ካንቺ ጋር እንዴት ጤናማ ይኮናል? ቆይ ምን አይነት ሰው ነህ አንተ? ማትለወጥ ማትቀየር ጣውላ። ቆይ ጋቢ ለብሼልህም እንደሄድ ነው የምትፈልገው? እሱ ነው የፈለከው? አንቺማ ጋቢ የመሰለ ታፋሽን ላሳይ ብለሽ ሰርግ ቤት ልትሄጂ። ይሄ ልብስ እኮ ሰርጀሪ ክፍል ለሚገባና ለአራስ ነው የሚሰጠው። በሂጂና ቀይሪ። ቀይር ያለው በቃ። ሰርግ ቤት እንደዚህ ነው ተለብሰው የሚሄደው። መልስ ሲሆን ደግሞ ባህላዊ ልብስ ለብሼ ሄዳለሁ። ስሚኝ፣ ሰርግ ቤት እኮ በጣም የተከበሩና ትልልቅ ሰዎች ያሉበት ቦታ ነው። ደግሞ ባህላችንም አይደለም። በሂጂና የባህል ልብስሽን ለብሰሽ ነይ። እስኪ ልጠይቅሽ። እሺ ምን ማለት ፈልገህ ነው? ሀዘን ቤት ምንድነው የሚለበሰው? ምን አይነት ጥያቄ ነው የምትጠይቀኝ? አንተ ግን ጤናማ አይደለህም እንዴ ዛሬ? መልሽልኝ ያልኩሽ መልሽልኝ። ጥቁር። ተስካርስ? ጥቁር። መርዶስ? ጥቁር። ስሚኝ፣ ለሰርግ ባህላዊ፣ ለመልስ ባህላዊ፣ ለክርስትናም ባህላዊ ነው የሚለበሰው። በሂጂና ባህላዊ ልብስሽን ለብሰሽ ነይ። አረ ማነህ አንተ ህግ አውጪ? ስሜ ከጠፋብሽ የሰርግ ካርዱ ላይ ያለ ሄደሽ እዛ ማጣራት ትችያለሽ። በሂጂ አሁንና ቀይረሽ ነይ። እና አሁን ይሄን የመሰለ ልብስ ልቀይረው ነው? ፈጣሪ ባርክሽ። በሂጂና ቀይሪ። እኔ ጋር ስትተኝ ግን አጭር ለብሰሽ አትመጭም። ጆኒያ የመሰለ ቱታ ነው የምትለብሺው። ሰርግ ቤት ሲሆን ግን ራቁቴን ልይት ያለሽ። እናንተ ይቅርቱታ ቆዳ ሲከለክልሃል እንዴ? የኔ ውድ ባል እቀመጥ ባግዘኝ። አንቺ ምን ፈልገሽ ነው እንዴ? የኔ ውድ ባል እኔ ቁርስ እሰራለሁ፣ ከዛ ደግሞ የምትወደው ጣፋጭውን ቡና ደግሞ አፈላልሃለሁ። አንተ ደግሞ እቀመጥ ባግዘኝ። ቆይ ስታስቢው ስራ ፈት መስልሻለሁ? እኔ እኮ ወንድ ነኝ። እንዴት ሆኜ ነው ከድስት ጋር የምገላመጥ? እንዴት መጣልሽ ሐሳቡ ባከሽ? ቆይ ድሮ ብቻህን ስትኖር ማን ያጥብልህ ነበርና ነው? አሁንማ ሚስት አለሽልኝ። ከኔ ጋር እኮ የቀለበት ውል እንጂ የሰራተኝነት ውል አይደለም የገባ ነው። የኔ ውድ ሚስት ማለት እኮ የቤት ስራውን የምትሰራና ትዳሯን በአግባቡ የምትመራ ናት። ባሎችስ የሌሎች ትዳሮች የሚያጣጥሙ? ባል የባሎችን የሚሰራ፣ ሚስት ደግሞ የሚስቶችን የምትሰራ ናት። በየትኛው መጽሐፍ ያገኘው ፍልስፍና ነው እባክህ? ከድሮ አባቶቻችን ጀምሮ ነው። በል ንግስቲ ትዳሬ አይሰፋኝ አይጠበኝ።
እናቴ ምን ሆነሽ ነው? ንፋስ ነው መሰለኝ። ምንድነው? ምን ሆንሽብኝ? ንፋስ ነው እንዴ አንቺ ግን ቀስ ብለሽ አትሰሪም እንዴ? ምንድነው እንደዚህ እስከመሆን ድረስ? ላይስ እዚህ ጋር ረፍ በይ። ምንድነው የሆንሽው? ምንድነው የሚሰማሽ? አይ ደህና ነኝ። ትንሽ ነው። ምንድነው? ምኑ ጋር ነው የሚሰማሽ አሁን? እዚህ ኩላሊት አካባቢ ነው። እሺ ተነሽ ነይ ሐኪም ቤት እንሂድ። ነይ እንሂድ። አይ ይተወኛል ትንሽ። ነይ እንሂድ ሐኪም ቤት። ትንሽ ልረፍበት። ይተወኛል። አምላኬ ሆይ ነሽ አረፍ በይ እዚህ ጋር አረፍ በይ። አይ እቃዎቹን ተይ እሱን እቃ እኔ ሁሉም አደርጋለሁ። እኔ ያለሁ አይደል? እኔ ጨርሰዋለሁ። ምንም አታስቢ አንቺ። ትንሽ አረፍ በይ። ነይ እዚህ ጋር። እሺ አረፍ በይ። እሺ እኔ ከታች ያለው ፋርማሲ የሆነ መድኃኒት ይዤ ልምጣ። አይ ይተወኛል። እኔ እሰራለሁ አልኩሽ አይደል? እቃዎቹን ላግዝህ። እኔ ሁሉንም እኔ ያለው በቃ እኔ ጨርሰዋለሁ። ምንም አታስቢ። ትንሽ አረፍ በይ። መድኃኒት ከሰጡኝ ይዤ ልምጣ። አይ ይተወኛል። አረፍ በይ አልኩሽ። በቃ አረፍ በይ አንቺ ትንሽ። እሺ ፍቅሬ አሃሃ ማሪ አሃሃ የኔ አሃሃ እኔ እንደምጠላህ ትጠላኛለህ ወይ? ዜሮ ግርማ አሃሃ ዜሮ ውበት አሃሃ ካጠገቤ ብጠፊ ምን አለበት? ማን ደስ ይበለው ብዬ። አንቺ ግን ያምሻል እንዴ? ያምሻል መስላለሁ። ለዚህ ለትንሽ ስራ ብለሽ ለዚህ ስራ ብለሽ በራስሽ ማርታ ማርቻለሽ። አሞኛል ብለሽ ለዚህ ትንሽ ስራ ሟርት አይደለም ፍቅሬ። አየህ እኔ አሞኛል ስልህ እንዴት ላይናታች እያልክ እንደነበረ አየህ። ይሄ ደግሞ ውስጣዊ ስሜትህን ነው የሚገልጸው። ሚስት ስለታመመች ወይም ደግሞ ስለቸገራት ብቻ ሳይሆን በየትኛውም ጊዜ አጠገቧ ነው መሆን ያለብህ። እናም ደግሞ ከእንግዲህ አንድ ናችሁ ሁለት አይደላችሁም ከተባልን ላንቺ የሚባል ስራ መኖር የለበትም። ጥሩ ባል የሚባል ለቤቱ ጥማር ብር ይዞ የሚገባ ሳይሆን ለሚስቱ እልፍ ፍቅር የሚመግብ ለቤቱና ለልጆቹ የሚንከባከብ ባል ነው ጥሩ ባል የሚባለው። ሰሙኝ ጋሼ? ቶ በአማርኛ ምክንያት ካጣህ በቻይንኛ መቀጠል ትችላለህ። ምን አሉ መሰለ ቻይናውያን ሲታሩቱ እንደዚህ አይነት ነገር ሲገጥማቸው ማለት ነው ቻንኳችን ኳቹ ካቺኮ ይላሉ። ይሄ ማለት ለሚስቱ የማያግዝ ባል በሬ ነው ማለት ነው። ለኔም አንድ አስታወስሽኝ። እሺ በቻይንኛ ምን ይባላል መሰለሽ? ቺክ ቹክ ቻንክ ይባላል። ሚስት ማለት ራስ ምታት ናት። የኔ ብለህ ያዛት ማለት ነው። ራስ ምታት ይልቀቅብህ። እሺ ይሁን ችግር የለውም። ለዚህ ላናደርሽኝ ግን አንድ ወር ሙሉ አጠገቤ አልጋ ላይ እንዳደርሽ። አረ እንዳታስበው ተንተርሼ እያደርኩ እንዴት ነው ማለት ጠጋ አንድ ወር ሙሉ የማይሆነው። ይሄ ደግሞ ምን ይሉታል መሰለ ቻይናውያን ቻኪኮ ካቺ ካቻ ይሉታል። ይሄ ደግሞ ምን ማለት ነው? የተዛባ ፍርድ